ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አለ እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው አለ ውዶችዬ። እና ዛሬ ሆስፒታል ነኝ ማለት ነው። ቼክአፕ አለኝ እና ቀጠሮዬ ዛሬ ነው። መጥቻለሁ ግን 40 ይሰሩ መሰለኝ እኔ እንጃ። እና ደህና ናችሁ? እንዴት ናችሁ? ሁሉ ሰላም ነው ወይ? ሉቃስ ያምራል ግን በነገራችን ላይ ታስጎበኛችሁ። የሴቶች ክትትል የሚደረግበት ለእርግዝና እዚህ ጋ ነው እና እላችኋለሁ 23 ቁጥር ውዶችዬ። እና ደህና ናችሁ? እንዴት ናችሁ? አበረታቱኝ እስቲ። አለን ትጅዬ እኛ አለን እና አበረታታሻለን። አንቺ ብቻ ቪዲዮ ልቀቅ ይበሉኝ እስኪ። ይኸው ሰላም ባያቸውማ አብነሽ ባያቸው። ይኸው ልጄ ኩራተኛ ናት ልበል ወይስ ፈሬ ናት ልበል? ቆይ ባያቸው ሰላም ሰላም ባያቸው። ይኸው ብቻ ነው የሰራው ነው ብታሰራኝ እስቲ። እሷ ብዙ ላይክ እና ብዙ ፎሎወር ካለ ነው የምገባው ቪዲዮ ብላኝ። ባለፈ ራሱ እኮ ጸጉሯ በግድ እየሰራኋት ነው እንትን ቪዲዮ የገባችው እንጂ አትወድም። እና እላችኋለሁ እስኪ አበረታቱኝ። እሷ ከዛ ደስተኛ ሆና ትመጣለች ማለት ነው። ፎሎወሩን ምናምን አይታ ቆያቸው። ሀይ ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ አላችሁ ወይ? እኔ በጣም ደህና ነኝ። በቃ በቃ ሰላም ብላችኋለች እና እላችኋለሁ። በቃ ሁለታችንም አብረን እንመጣለን አንዳንዴ እና በኋላ እስኪ ቤት ደግሞ ስንገባ እራሴ ያሞኛል ቡና ታፈላልኛለች። ስንጠጣ ደግሞ እናሳያቸዋለን። እሺ ውዶችዬ